ግቢ እዛ ውስጥ አይ ወደ መሬት ቁጭ በይ እንጂ እነዛ ብለሽ እንዴ። ጤና ይስጥልኝ ቤተሰቦቻችን፣ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ በሌላ ርዕስ በሌላ ጉዳይ ወደ እናንተ መጥተናል። ምን አይነት ጉዳይ ነው? ሰላማችሁ ይብዛልን ቤተሰብ፣ እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልን። እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ሁሉ ነገር ሰላም ነው፣ ሁሉ ደስታ ነው። አሁንም ተረጋግቻለሁ፣ ደህና ነኝ ማለት ነው። ዛሬ ደግሞ እንግዲህ በአዲስ ርዕስ መጥተናል። እሱ እንዳለ እንግዲህ ተከታተሉ። እሺ እንግዲህ ዛሬ ጨዋታችን በምን ጉዳይ ነው? ያው የፋዘር 80ቸው አልፏል። 80 አሳልፈሽ መጥተሻል። ስለዚህ ከዚህ በኋላ ባለፈው ቃል ተግባብተናል መሰለኝ ቢያንስ እስከ 80 ድረስ ልቆይ፣ ከ80 በኋላ ግን ጥቁር አለብስም ብለሽ ነበር። ስለዚህ አሁን በቃላችን መሰረት ከዚህ ቀን ጀምሮ ጥቁር መልበስ አቁሚ። ኢንሻአላህ ምን ትያለሽ? እንግዲህ ያው ቤተሰቦችም ደግሞ በኮሜንት ስር የተቆጡም አሉ። ይብቃሽ፣ ጥቁር አይጠቅምም፣ አንቺ እንኳን አባትሽ ጋር ሆነሽ የቀባሽ ላይና እኛ በሰው ሀገር ላይ እናት አባት አተናል የምትሉ ብዙ አላችሁ ኮሜንት ስርና እግዚአብሔር አክብርልኝ። ስላጽናናችሁኝም አመሰግናለሁ። እናንተን ደግሞ በስደት ላይ ያላችሁ ደግሞ እግዚአብሔር ያጽናችሁ ብያለሁ። አዎ አጠገብ ሆኖ መቅበርና አልቅሶ መቅበርና ከቤት ዘመድ ጋር ከሰው ሀገር ሆኖ አዘን መስማት በጣም ከባድ ነው ያውቃለሁ። እንግዲህ እግዚአብሔር እናንተን የሚያጽናችሁ የእናንተንም ቃል ደግሞ ለመፈጸም የባለቤቴን ቃል ለመፈጸም ነው እንግዲህ የመጣው ዛሬ ማለት ነውና 80 እንግዲህ አልፏል። ካለፈው በኋላ አዘን አለብስም ብያለሁ በእናንተ እና ደግሞ ለባለቤቴም እንደዛ ቃል ገብቼለታለሁ ማለት ነውና አለብስም ማለት ነው። ካም በኋላ እንግዲህ ቤተሰቦቼ ቃላችሁን ደግሞ ማክበር ግዴታዬ ነው። መልካም። አዎ እንደዛ ከሆነ በጣም ጥሩ፣ ደስ ይላል። ስለዚህ በዚሁ እግረ መንገዴን ደግሞ ምን አለ መሰለሽ ዛሬ ላንቺ ትንሽ ሰርፕራይዝ አለች። ትንሽ ሰርፕራይዝ ነገር። እሺ ምን አይነት ሰርፕራይዝ ነው? እንዴት ነው? በሰርፕራይዝ ደስተኛ ነሽ ወይስ? አይ ደስተኛ ነኝ። ተገኝቶ ነው ሲጀምር ፕራንክ እንዳይሆን ብቻ ነው ማለት ነው። ከፕራንክ የወጣ ነው አይደል? እውነት ነው፣ የተጨበጠ ሀቅ ነው፣ ደስ የሚል ነገር ነው። እሺ ቀበለዋል። ስለዚህ ዛሬ ሰርፕራይዙ ምንድነው መሰለሽ? እያያችሁ ቤተሰቦች የሆነ ለየት ያለ ስጦታ ብዙ ጊዜ ስመኝላት የነበረ ነገር ነው ዛሬ ያመጣሁላት። እንግዲህ እሷ ደግሞ ምን እንደሚሆን ምላሿ እስኪ አይ ምክንያቱም ያው ብዙም እንደዚህ አይነት ነገር ገዝቼልሽ አላውቅምና እስኪ ያው ታሽጎ ነው የመጣው። እሽግ ነው ምን ታላችሁ ቤተሰቦች? እንዴት ነው ምን ይመስልሻል? ገስገምች ይከፈት አትሉም እንዴ? ይከፈት። እሺ አሁን ሰርፕራይዙ እንግዲህ ደስ ልሽም ላይልሽም ይችላል። ይሄ የኔ ግሌ ምርጫ ነው። ተወጂዋለሽ ብዬ ስላሰብኩ ነው። ያው አንቺ አሁን ለ80 ሄደሽ አይደል የሰነበትሽው? በቃ ስትመለስ ምን አይነት ሰርፕራይዝ አድርጌ ምን አይነት ጉዳይ ልጠብቃት ምናምን ነው ነገር ስላስፈለገኝና ለየት ያለ ነገር እንደው ምን ላድርግ ብዬ ሳስብ ይሄ ነገር መጣል። እስኪ አምጣው ነው ዋስ ምንድነው እሱ? አታጓጓኝ። እሺ ቤተሰቦች እንዳትቸኩሉ ረጋ ብላችሁ እስከ መጨረሻው እዩና ከዛ የእናንተን ስሜት መስማት ማየት እንፈልጋለን። ምስኪ ምን ይመስልሻል? እስኪ ገምቱ፣ ምን ይመስላችኋል? ምንድነው? ቀሚስ እንዴ? አይ ሻርፕ። እስኪ ሻርፕ። አረ የሚያቆቆ ነው ዲውስ። እንዴት ነው? ያ ነገር ማለት ዲውስ ነው። እዚህ ጋር መግባት አይቻልም። እሺ አሁን ሻርፕ ነው። እሺ መክፈት ይቻላል። ቤተሰብ እንግዲህ በጣም ይከብዳል። ምንድነው እሱ ግን? እስኪ ውስጡ ነገር አለ እንዴ? እስኪ ዘርጋ አድርጊያት ነው ትልብስ። አረ እንዴ! አረ በለው ይኸው ቤተሰብ መቼ ገዝተኸው ነው ይሰራል? በቃ ቤተሰብ እጅ ነው የገዛኸው እና ሰርፕራይዝ ማለት እኮ ይሄ ነው። አረ ቤተሰብ ተመልከቱ። እውነት በጣም የሚያምር በጣም የምፈልገው ሽፉን ማለት ነው። ከለሩ ግን ወደሽው አልወደድሽው? በጣም ፒንክ እንደወጣ ታውቂያለሽ። አረ ስለምታውቃለህ የነገዛ እኮ ለማንኛውም አመሰግናለሁ።
ኧረ ተሳምኩ። ሞቅ ሞቅ አለኝ። ቴንክ ዩ እውነት ቤተሰብ በጣም የሚያምር ሽፎን። እስኪ እንደ ምን እሱ ብቻ ሌላም አለ። እስኪ ኦ ማይ ጋድ ተመልከታው ከነ ነጠላው ይום ነበር ታም አለቀቀኝ። እንግዲህ እሱ ጋስቶ ደብቆት ነበረ ማለት ነው። ያው እንግዲህ አሁን ሽፎን ከነ ነጠላው እኮ ሽፎን ከነ ነጠላው ሰርፕራይዝ ማለት አይደለም እንዴ? በጣም አላማው ምንም ነገር የለም። አላማው ምንድነው ካላችሁኝ ይሄን ጥቁር መርሻ መንገድ ነው። ይሄ ከዚህ በኋላ ጥቁር ወደዚህ ቤት እንዳይመጣ እንዳይለበስ ለማድረግ ነው። ሌላ ደግሞ ይቀራል እዚሁ ላይ ምን አለ ቀረ? ሌላ ይቀር ጉዳይ አለ። እስኪ አለ እንዴ አለ ሌላ ምንድነው ሌላ አለ? እሺ አሁን እሱን ልጅና ለብሰሽ ነው ለማንኛውም ይሄኛውን አልታይሽም። ለበሽና ቶሎ በይ ፏ ብለሽ ነይ እስኪ እንደው ይመርብሽ እንዴ! ስንት ቀን ሙሉ ጥቁር በጥቁር በስመ አብ ወልድ። እችኛዋ ግን ትንሽ ለየት ያለች ናት። ኧረ እቺ ደግሞ ሌላ ጉዳይ ናት። ምን ቸኮልሽ እንዴ? ጉድፈላ እና ቤተሰቦች ዛሬ እንዲህ አድርጌ ውዷ ባለቤቴን ያው ሰርፕራይዝ ማድረግ ስለፈለኩ ነው። አሁን ይሄ ይቀመጥ እዚህ ጋር ቀዳማዊቴ። እስኪ ዛሬ እንደው አጸፋቸው ላዙረው እንዲህ ካሜራውን ታየዋለሽ። ዋው 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 ዋው! ቁመት እንዴት ነው? ልክ ነኝ ወይስ? አረ ቶሎ በይ እስኪ በእናትሽ! አረ ቶሎ በይ ቆይ አይላችሁ። አረ ቆያስ እንዴ ቆይ ነይ። ይሄ ለመዝጋት ነው። ኦ ያ ይሄ ቤተሰብ እንግዲህ 5 ሜትር ማለት ይሄ ነው ትልቁ ልብስ ነው። ቶሎ በይ። ኦኬ ይሄ ለካ ሶኒ ቋጥሮ ይሄ ምንድን ነው የሚባለው? ተላላፊ ነው ምንድን ነው የምትሉት? ተላላፊ ተሳታፊ ነው ምንድን ነው? በጣም የሚያምረው ኮንፈረንስ ቆጥሮ። አረ ኦ ማይ ጋድ! ይኸውት እንግዲህ ያው ሚዲያ ላይ የምታየው ቀሚስ ማለት ነው። እንደዚህ ነው። እንደዚህ አድርገው ፎቶ የሚነሱት። ኦ ማይ ጋድ! ሲቁጭ በይ እንደሱ ቁጭ በይ። እስኪ ግቢ እዛ ውስጥ። አይ ወደ መሬት ቁጭ በይ እንጂ እነዛ ብለሽ እንዴ! ወጣት እኮ ነሽ። ምንድን ነው እንደዚህ ያሳየሽ እንጂ እነሱን ከዛ እንደዚህ እንደዚህ ወይ አቺም እንዴ እንደዚህ ነው ቁጥጥ ነው እንዲያስ እንጂ እንደዚህ እንዲያስ ኦኬ ወደ እንዲያስ እንደዚህ ከዛ ዝቅ እንዴ እስከ ፊትሽ ድረስ እስከ ፊትሽ እንደዚህ ነው ያልኩት። ኦ አሁን ደግሞ ነጠላውን እስኪ ያው ልዩ ያለባችሁ ምን ነው ስፋቱ ያረበስማ ሲያምር ይስፋቱ። አሁን እስኪ አንዴ ግንባሬ ላይ ይኸው ስፋቱ ግንባሬ ላይ እስኪ 5 ሜትር ነው እንዴ? አይ ግንባሬ ላይ እስኪ አንድ ቦክስ እሺ ቀጥይ። እንትን ልበሽና ነኝ ነጠላውን ወይ ጉድ! ዛሬማ የተለየ ነው። ኦ ያ በቃ እስኪ የተከበሩና የተከመሩ ቀዳማዊት እቴጌይቱ ራሱ በጣም ትልቅ ነው። ትልቅ ነው ራሱ። ትልቅ ነው። አሪፍ ነው። በጣም ትልቅ ነው። አረ ይኸው እንደምታዩቸው ይሄው እንግዲህ ተመልከቱ ቤተሰብ። እቺን ቤተክርስቲያን ስንሄድ እሺ እንዳጨርሱም እንዴ ጨረስን እኮ በቃ። ኦ በቃ አለቀ። ዳይ እንዴ እስኪ እንዴት ነው? አሪፍ ነው። ቤተሰቦች እስኪ አስተያየት። አሁን ይሄኛው ይቀራል። ይሄኛው ግን እርግጠኛ ተወጂዋለሽ ብዬ አስባለሁ። ጨፍኝ እሺ አሁን ተገለጭ።
ኧረ ዛሬ የተለየ ነው። በመድኃኒዓለም ያው ፀሐይ እንዳይመታሽ። ኧረ በስመ አብ እንዳትጠቁርበት። ኦ ማይ ጋድ ያው አዲስ ገና አዲስ ጌታ አዲስ ብራንድ ያው ኦ ማይ ጋድ ስታምር ጌታ። እዚህ በኋላ በቃ ይሄ ቀሚስ ይለበሳል፣ ጥላው ይያዛል። ማማዬ ቆርመሳለች በቃ እጇን ይዘን ምናምን እስኪ ይሄ አሪፍ ነው ተብዬ ነው መርጭ ነው እኮ ቆንጆ ስላችሁ ይሄኛው አሪፍ ነው ተብዬ ነው የገዛሁት። እስኪ እንዴ ኧረ በለው እንዴት ነው የሚከፈተው? በጣም እንዴ ታዲያ ቆንጆ ነው። ወደሽዋል? እስኪ ወደ ካሜራ አስገቢው። አዎ ለየት ያለ ጥላ ነው። ቤተክርስቲያን ሲሄድ ፀሐይ ለምናምን ሲሄድ ገበያ እንግዲህ ባለቤቴ እንደዚህ ገዝቶ አንተ ታምሮ ኧረ እስኪ ኧረ በእናትህ ቆም ልበል እንዴ ከነቀሚሱ የምር በጣም ደስ ብሎኛል። በነገራችን ላይ እግዚአብሔር ይመስገን። እሺ አመሰግናለሁ ላይ ባለማ የምር በጣም አመሰግናለሁ እንዴ። እሺ በቃ እዛ ጋር ቁጭ አድርጊውና እሱ በኋላ ይታጠፋል። ችግር የለም። ቤተሰብ ጋር ትንሽ እናወራ። እንዳው እስኪ ምን ተሰማሽ? ቤተሰቦችስ እንደው ምን ትላላችሁ? እንደዚህ ያለ ባል ይስጣችሁ ነው የሚባለው? አሜን በሉ እንጂ እናንተ ዝም ትላላችሁ እንዴ? እንደዚህ ያለ ባል ይስጣችሁ። አሜን። የተባረከ ሳታስቡ ሰርፕራይዝ የሚያደርጋችሁ ሳታስቡ አዘናችሁን የሚያስረሳችሁ የሚያስደስታችሁ ባል ይስጥ። አሜን። እንደኔ ባል አሜን። ስለ ምርቃቱ ይው ዋው እናመሰግናለን። እና በጣም አመሰግናለሁ። በእውነት በጣም ልዩ ነው። በጣም ቆንጆ ነው። የሚገርም ሰርፕራይዝ ነው። ደስ ብሎሻል? አዎ ደስ ብሎኛል። በቃ ከዚህ በኋላ ሀዘን ይባል ነገር የለም፣ መተከዝ የለም። ከዚህ በኋላ አባትሽም ወንድምሽም ባለሽም ማን ነው ማን ይባላል? ዜማይቱ አዎ እንደዛ ነው። አሁን ይሄን ለብሰሽ ሰርግ አለብን ሰሞኑን ሰርጉ ጋር እንሄዳለን። ከዛ ደግሞ ሞቅ ደመቅ ብለን ሰርጉን አክብረን እንመጣለን ማለት ነው። ደስ ይለኛል። ከዛ በኋላ ደግሞ የሰርግ ቪዲዮ ምናምን ይዘን እንመጣለን። በቃ የሰዎቻችን ከኛ ጋር ስለነበራችሁ ጊዜ ከልብ እናመሰግናለን። የዛሬው ጉዳያችን ይህንን ይመስል ነበረ። እኔም ያው ደስ እንደሚላት አስቤ ነው ይሄን ያደረኩት። ምክንያቱም ብዙ ጊዜ ደግሞ ይሄን ስትመኝ እየሰማሁ ነበር። ሽፎን እፈልጋለሁ እና ብዙ ጊዜ ነበርና ያው በቅድ ምናምን ስለሆነ አንዳንድ ያው እንትን የሚለው ድንገት ስለማይሆን አቅደንበት ማለት አቅጀበት ነው። እሷ አላሰበችም እና አሁን እንግዲህ ያው ከ80 ስትመለስ ይሄን አድርጊ ጠብቅ ያለው እግዚአብሔር የተመሰገነ ይሁን። አሁን በውሃ ይለቅ ይባላል። ምርቃ ሲመርቅ ምንድን ነው የሚባለው? በውሃ ይለቅ ይባላል። እሺ ቤተሰቦች ማለት ቤተሰቦቻችን በቃ እኔ እኮ የድሮ የላጤነቴ ትዝ ስለሚለኝ ቤተሰቦችን ነው። አሁን ለካ እንደዛ ይባላል። ቤተሰቦቻችን ሰው ጥንድ ከሆነ በኋላ እኔ የሚባል ነገር የለም እኛ ነው የሚለውና ቤተሰቦቻችን ሰላም ሁኑልኝ። ሰላም ቢያችሁ። እናመሰግናለን። እሺ